ዌብ ዴቨሎፕመንት እንዴት አድርገን ከዜሮ ጀምረን በስልካችን መማር እንችላለን? እንግዲህ ቤዚክ ኤችቲኤምኤል ኮድስ ኤግዛምፕል የሚለውን እንግዲህ እንዴት እንደሆነ አንድ ባንድ የምናይ ይሆናል። እንግዲህ እንደዚህ እንደምትመለከቷቸው በአረንጓዴ የተጻፉት የኤችቲኤምኤል ታጎች ናቸው። እንግዲህ ይሄኛው ኤችቲኤምኤል የሚለው አረንጓዴ መጀመሪያ ፈርስት ላይን ሰከንድ ላይን ላይ ያለው ሁለተኛ ላይ ያለው ኤችቲኤምኤል የሚል አለ። እዚህ ጋር ደግሞ ኢንድ ላይን ላይ ያለው የመጨረሻው ላይ ኤችቲኤምኤል ብሎ በለሳን እና በስላሽ ዘግቶ ከዛ በግሬተር ዛን ይዘጋል ማለት ነው። አሁን ይቺ የምትመለከቷት ደግሞ ፒ ታግ ትባላለች ወይም ፓራግራፍ ታግ ትባላለች። ዚስ ኢዝ ማይ ፈርስት ፓራግራፍ ኦፍ ቴክስት ትላለች። ይሄኛው ኤች1 ማለት ዌልካም ቱ ማይ ዌብ ፔጅ ኤች1 ማለት ሄዲንግ ዋን ማለት ነው። ሄዲንግ ዋን ማለት ደግሞ በኤችቲኤምኤል ከፍ ያሉ ቴክስቶችን ለመጻፍ የመጀመሪያው የፈርስት ትልቁ ጽሁፍ የሚጻፈው በኤችቲኤምኤል ሄዲንግ ዋን በሚለው ነው ማለት ነው። አሁን እዚህ ጋር ለምሳሌ ኤች1 የሚል አለ አይደል? ይሄን ኤች1 የሚለውን ጽሁፍ ተመልከቱ ትልቀቱን ማለት ነው። አሁን ይሄ ኤች1 የሚለው ጽሁፍ ትልቅ ነው። አሁን እዚህ ጋር ኤች1 የሚለውን ጽሁፍ እኔ እዚህ ጋር ኤዲት ባደርገው አሁን ለምሳሌ ፔንሲሌን ላንሳና እንዳስተካከል እስከሚፈቅድልኝ ነው። እዚህ ጋር አሁን ለምሳሌ ምን አደርጋለሁ እኔ ይሄንን ኤች2 ባረገው ይሄንን ሁለቱንም ኤችቱ ግዴታ ማድረግ አለብን። አንዱ በኤች1 ጀምሮ በኤችቱ መዝጋት አይችልም። ኤችቱ ሲሆን ብቻ ነው የሚሰራው። አሁን ኤችቱ ባረገው አያችኋት አይደል? እቺ ቴክስት በጣም ትቀንሳለች ማለት ነው። ይህ ፓራግራፍ ላይ እዚህ ላይ የሚጨመር ነገር አዲስ ነገር የለውም። ምናልባት የተለያዩ ከለሮች የተለያዩ ነገሮች ሊገቡበት ይችላሉ እንጂ ምንም ሊደረግበት አይችልም ማለት ነው። ታይትል ማለት ደግሞ ታይትል እንግዲህ አንድ ዌብሳይት ውስጥ ገብታችሁ የዌብሳይቱ ታይትል አሁን እስኪ ለምሳሌ እዚህ ጋር geeks4geeks.org የሚለው የዌብሳይቱ ታይትል ነው ማለት ነው። እዚህ ጋር ትታያችሁ እንደሆነ በቀጭኑ ታይትል ማለት እዚህ ጋር አሁን ለምሳሌ ስከፍቱት ኢንተርኔት ገብታችሁ ለምሳሌ ኢንተርኔት ገብታችሁ እንትን በምትሉ ሰዓት ኢንተርኔቱ ላይ እናንተ ዌብሳይቱ ላይ አገልግሎቱን እየተጠቀማችሁ ካለ ከላይ ይችኛዋ ታይትሏ ትታያለች ማለት ነው። ማይ ፈርስት ዌብ ፔጅ የምትለው ታይትል ሆና ትታያለች ማለት ነው። እንግዲህ ቦዲ የሚባለው ኤች1 ኤች2 ሲኤስኤስ ብዙ ነገሮችን እዚህ ጋር መያዝ ይችላል። በጣም ብዙ ነገሮች አሉ። ሁሉንም ወደፊት የምናይ ይሆናል። ይሄንን ቦዲ ማለት ዋናው አካል ብዙ ነገሮችን መያዝ የሚችለው የኤችቲኤምኤል አካል ቦዲ ይባላል። ይህ እንግዲህ ከላይ ያለው ሄዲንግ ታግ ይባላል። ይህ ሄዲንግ ታግ እንግዲህ ክሎዚንግም ኦፕኒንግም አለው። ኦፕኒንግ እና ክሎዚንግ የሌላቸው የኤችቲኤምኤል ታጎች አሉ። እነሱን በሌላ ጊዜ የምናይ ይሆናል። ግን ለዛሬ ይሄንን አይተናል ማለት ነው። በቀጣይ ደግሞ ስለተለያዩ የሲኤስኤስ እንዴት አድ ማድረግ እንችላለን፣ ኤችቲኤምኤል አትሪቢዩቶችን በመጀመሪያ ደረጃ በደንብ አድርገን እንጨርሳለን። እንዴት ቴክስቶችን ማስገባት እንችላለን፣ እንዴት ቴክስቶችን ትልቅና ትንሽ ማድረግ እንችላለን፣ እንዴት ቴክስቶች እንዲንቀሳቀሱ ማድረግ እንችላለን፣ በአጠቃላይ ዌብሳይት እንዴት እንሰራለን የሚለውን በተከታታይ ቪዲዮ የምሰራ ይሆናል። ለዛሬው እዚህ ይበቃናል። ቪዲዮ እንዳይረዝም ብዬ ነው እና በጣም ብዙ ነገሮችን መስራት እንችላለን። አሁን እንግዲህ ከዚህ ጊዜ ጀምሮ ተከታታይ ቪዲዮዎች ይኖሩናል። እንድትከታተሉን ሰብስክራይብ እንድታደርጉ ይህን የዩቲዩብ አካውንት እጠይቃለሁ። ትምህርት ለልጆች፣ ትምህርት ለትልልቆች፣ ትምህርት ለሴቶች፣ ትምህርት ለወንዶች፣ ለሁሉም ብለን ተነስተናል። እንግዲህ ይህንን ስናረግ የእናንተን ድጋፍ እንፈልጋለን። እናንተ ደግሞ በገንዘብ በተለያየ ነገር እንድትደግፉ ሳይሆን እናንተ ሰብስክራይብ በማድረግና ያሉብንን ስህተቶች ወይም የሰራናቸውን ጥሩ ነገሮች በማንሳት እንድታመሰግኑን፣ ያጠፋነው ጥፋት ካለ ደግሞ እንድናርም እንድትነግሩን እንፈልጋለን።
ለሁሉም ነገር እናመሰግናለን።